ስጠኝ በቃ ጭራሽ ልመታኝ ነው እንዴ? ልመታኝ ነው? ከኔ ጋር ችግር ነው የፈለከው? እንካ ስልክ። ለምንድን ነው ብሬ ማሰጠኝ? ብሬን ለምንድን ነው ማሰጠኝ? እጅን ለቂ እኮ ብሬን ስጠኝ። ልብሱ ለቂና አውሪ በስነ ስርዓት ለቂ እኮ እኔ ባሪ ከዚህ ጋር የትም አትሄዳትም። ብሬን ስጠኝ። ምን ማለት ነው? የምን ብር? ሌላ ክፉ ነገር አንነጋገር። አንተ ታውቃታለህ? ሲጀመር እኔ ከሌለብኝ እንዴ ብር እኔ ቆይ ሰው መሰብሰብ ምናምን አለብኝ እንዴ? እኮ ብሬን ስጠኝ። የምን ብር? ወይ ሰው ምናምን አደባባይ እንዲያይ ነው የፈለከው? በቃ ወሰድክበትን ብር ስጠኝ። አንተ ለምንድን ነው ብሬን ማሰጠኝ? ብሬን ለምንድን ነው ማሰጠኝ? የምን ባለፈው ለአብዬ ዕቃ ወሰድክበትን። ሰላም ውድና የተከበራችሁ ውድ ኢትዮጵያውያንና ኤርትራውያን ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ እኔ አዲሱ እባላለሁ፣ እሷ ደግሞ ሱመያ ትባላለች። እኛን አታውቁንም፣ ያው አዲስ ቤት ነው፣ አዲስ ቤት ነው የመጣ ነው። ግን ደግሞ እናንተ የምታውቁትን ሰው ስቂት ልናደርግ ነው ዛሬ። ነፍሱን ውጥት ነው የምናደርገው። ታውቁታላችሁ። እሱም ዩቲዩበር ነው፣ በጣም የምትወዱት የምታከብሩት ጀሚል ነው። ዛሬ እሱን ፕራንክ እናደርገዋለን። ስሙ አንዴ ተጠራ እና ፕራንክ እናደርገዋለን ዛሬ ጀሚልን። እንግዲህ ፕራንክ ብናደርገው ያው ጓደኛዬ ነው ለኔ፣ እሷን አያውቃትም እና ልብስ ቤት አላትና ልብስ ወስዷል ከኔ ምናምን በሚል ነገር ነው ስቂት የምናደርገው። ልብስ ወስዶ ብር አልሰጠኝም ምናምን ነገር። እሱ ደግሞ ስለማያውቃት እንግዲህ የሚያሳየውን ሪአክሽን አብረን እናያለን። ልደውልለት እንግዲህ የደወልንለት ነው። ያንሳ ራሱ ፍጠኛ ያለው እስቲ ሄሎ ጀሚል እንዴት ነህ? ሁሉ ሰላም? የት አካባቢ ነው? ፈልጌ ነበረ። ትመጣለህ እንዴ? ምን ነው? አይ ለሆነ ጉዳይ ፈልጌ ነበረ። እሺ የት ነህ? ቀበሌው ጋር ያሉ ሱቆች ታውቃቸዋለህ? ልብስ ቤቶች ቀበሌው ጋር ያሉት ልብስ ቤቶች 05 ቀበሌ። እሺ ልብስ ቤቶቹ አወቃቸው? እዛ ነህ? እዛ ጋር ነኝ። እሺ ቶሎ በለ፣ በጣም ፈልጌ ነው። እሺ አስቸኳይ ነገር ነው። እንግዲህ ቤተሰብ እንደሰማችሁት ይኸው እየመጣ ነው። እስኪ ፕራንኩን አብረን እናየዋለን ምን አይነት ሪአክሽን እንደሚያሳይ። ካሜራማን እስከዛ ትደበቅልናለህ ከአክብሮት ጋር። ካሜራማችን እንደብቃለን፣ እኔም እደበቃለሁ። እዛ እሷ ናት የምታሰቃየው፣ ያው አያውቃትም። ድንገት ስትይዘው ምን አይነት ሪአክሽን እንደሚያሳይ እናያለን። እሺ እኔ ልደበቅ፣ አንቺ እስከዛ አውሪያቸው። ውዴኛ ቤተሰቡ እንግዲህ ጀሚል ሲመጣ ሁሉንም ነገር የምታዩት ይሆናል። ውጥ ነው የምናረገው፣ ብድ ነው የምናረገው። እስኪ እንግዲህ እንጠብቀዋለን። እስኪ እኔም ልደበቅ እንዳያየኝ ውዶችዬ። እንግዲህ እየመጣ ነው ጀሚል። ውዶችዬ ደርሷል መሰለኝ። አሁን እንወጣለን። አንተ ለምንድን ነው ብሬን ማሰጠኝ? ብሬን ለምንድን ነው ማሰጠኝ? የምን ባለፈው ለአብዬ ዕቃ ወሰድክበትን። እንተዋወቃለን አንቺ? ምን ማለት ነው እንተዋወቃለን ወይ? ብሬን ለምንድን ነው ማሰጠኝ? የምን ብር እንዴ? ምን ማለት ነው የምን ብር? ለምሻን ጋንቺ ሳንደ እኔ እየቀለድኩ አይደለም። ብሬን ለምንድን ነው ማሰጠኝ? የምን ብር? ባለፈው ዕቃ ወስዳል አብዬ። እኔ አልወሰድኩም። እኔ አንቺ አይተሽን ታውቂያለሽ? በደንብ ነው የምንተዋወቀው። ምንድነው እንደማንተዋወቅ ሰው የምትሆነው? ብሬን ስጠኝ። እኔ እየቀለድኩ አይደለም፣ የምሬን ነው። ብሬን ስጠኝ። የት ሄዶ ነው? አንቺ ልጅ ነው። ለምንድን ነው ንቀት ነው? ለምንድን ነው የማታወራኝ? ብሬን ስጠኝ። የምን ብር? ብሬን ስጠኝ። ዕቃ ወስደህ ነበር። ለምንድን ነው ብሬን ማሰጠኝ? ምንድነው? የምን ብር ነበር? ዕቃ ወስዶ ነበረ፣ ብር ከልክሎኛል። የምን ዕቃ? ከዚህ ለማዘር ነው ብሎ ዕቃ እሽቲ ምናምን ወስዶ ነበርና ደግሞ አንቺ ዞር በይልኝ። ምንድነው? ብሬን ስጠኝ። እኔ ምን የማፈልግ አንዴ እንትን የምትል ከሆነ ወይ ተቀበልልኝ። ብሬን ስጠኝ። አንተ ካለብህ በቃ እኔ አላውቃትም። እኔ አንተ የጠራሁት
ብሬን ለምን አትሰጠኝም? የምን ብር? ወይኔ አንተ ከስተካለ ምን ስንት ያማል ነገር ነው። እኔ ቆይ ሰው መሰብሰብ ምናምን አለብኝ እንዴ? እኮ ብሬን ስጠኝ። የምን ብር? ወይ ሰው ምናምን አደባባይ እንዲያይ ነው የፈለከው? ብሬን በቃ ወሰድክበትን ብር ስጠኝ። ያኛለሽ እኔ ታውቃለህ። በደንብ ነው የምንተዋወቀው። አንተ ሲዞር በልወረ ምንድነው የወሰደው? አይ ይስጠኝ። ያውቃል እንደማያውቅ እየሆነ ነው እንጂ ያውቃል። የምን ብር ነው ንገሪኝ። ከዚህ በፊት እቃ መጥቶ ይኸውልህ እኔ እየጠበኩ ነው። ቢያንስ ትመጣለህ እንተዋወቃለን ብዬ ነው ችዬ ዝም ያልኩት። ማለት አሁን አንተ ባላወቀ ምናምን እያለ አውቃለሁ። በደንብ ነው የማውቀው። ብሬን ለምን አትሰጠኝም? የምን ብር ነው? ብር መጥቶ አንተኛ ያምሻል። ቢያንስ ማለት ነው 15 ቀን ምናምን ይሆናል። ና ብለኝ ነው አንቺ ጋር መጣሁት። እኔ የጠራው ነገር መጣ። ከጀርባዬ እንዴት እንደመጣችኝ ብታይ ያምሻል። እሺ ምን አውቃለሁ? እኔም እኮ ካንተ እኮ ነው የማውቀው። አሁን የምትተዋወቁ ከሆነ ብሬን ይስጠኝ። አንቺ ብር ካለብሽ ስጣት ያማታል። ተቀበልልኝ። ካልሆነ ይኸውልህ ሰፈር ሰው ነው የምሰበስበው። ብሬን ስጠኝ። ዛሬ ከዚህ ጋር የትም አትሄዳትም። ብሬን ስጠኝ። ምን ማለት ነው? የምን ብር? ሌላ ክፉ ነገር አንነጋገር። አንተ ታውቃታለህ? ሲጀመር እኔ ከሌለብኝ እንዴት ብር ተዋወቃላችሁ? ተዋወቃለህ ወይ? ካንተ ኩላል። እሺ ለምን ወጣን? ለምን ጠራኝ? እኔ ለኔ ነው ሰፈር። ስለዚህ ሂዳ በቃ። ምን ማለት ነው? አንቺ እየቀለድክ ነው? ቀልድ ነው እንዴ ያስከው? እኔ አይደለሽ። እኔ እንደዚህ አይነት ቀልድ አይመቸኝም። በእናትህ ብሬን ስጠኝና ከፈለክ ትሄዳለህ እኮ። ብሬን ስጠኝና ትሄዳለህ። እቃ ወስደሃል አልወሰድክም? ልትክድ ነው እንዴ? አልወሰድኩም። አንተ ምንም እንደማይተዋወቅ ሰው አንተ የምታውቀው ከሆነ በእናትህ ብሬን ተቀበልልኝ። እኔ አይደለሽ። አንቺ ጃማታል እናትና እኔ ምንም አያመኝም። አንቺ ተረጋጊ። ይኸውልሽ ተረጋጊ። እንደዚህ አይነት ስሜታዊ በመጀመሪያ አንተ ሰማይና የሰው ብር ምንም አያደርግልኝም። አንተ እኔ ስለዚህ አሁን አንተ አትሰጠኝም። እቺ ሳታውቅ እንዴት ነው ሻውን ልብስ? ስለዚህ አትሰጠኝም ማለት ነው። ስለዚህ ሰው እንዲሰበሰብ ፈልገህ ነው። አንተ ሰው እንዲሰበሰብ ፈልገህ ነው። የምን ብር ነው? ችግር የለውም። እኔ ሰው ሰብስቤም ቢሆን እጠይቅሃለሁ። ዛሬ ከዚህ ጋር የትም አትሄዳትም። ብር አትሄድም። ምን ማለት ነው? በቃ አንተ እንሂድ ማለት ነው። እኔ እንደዚህ አይነት ነገር አይመችም። አንተ የምታውቀው ከሆነ ብሬን ተቀበልልኝ። ብሬን ሳትሰጠኝ የትም አትሄድም። እኔ ላስታርቃችሁ። ስንብር ነው ያለበት። አንተ ምንድነው ስንብር ነው ያለበት ነው? እሺ አንተ አይደል የጠራኝ? እና እኔ ጠራውንም ሌላ ጊዜ ጠርቼ አላውቅም። ብር ያለበት ብሬን ነው እኔ አይቻት አላውቅም። ጤነኛ አይደለም። እሺ እንዴት ነው የሰው ልጅ ከመሬት ተነስቶ ብር አለበት የሚለው? እኔ ምን አውቅልሃለሁ? እኔ እንዴት ሲጀምር እኔና አንተ ቆይ እንዲህ ነበር እንዴ? እኔ ሲጀምር ስለማውቀው ከዚህ በፊት ከስተምሬ ነው አምኜ ነው የሰጠሁት ለአብዬ ከዚህ በፊት እኔ እናትህን በማየት ስለዚህ አሁንም ቢሆን ብሬን ትሰጠኛለህ። ከዚህ ጋር የትም አትሄድም። ችግር የለውም። እኔ እደውላለሁ። የምደውልበትም እደውላለሁ። ስልክ ካለ ስጠኝ። የፈለግሽበት ቦታ ደውዪ። ይሄ ደግሞ ምንድን ነው? እደውላለሁ። ምን ያደርጋል? ክስተኝ ነው። አንተ እቺ ጤነኛ አይደለችም። ማንን ነው የምታመጪው? የፈለግሽበት ቦታ አይደለም። ጀሚል አይደለም። ስልክ ስጠኝ። እኔ እደውላለሁ። ችግር የለውም። ግዴታ ሰው መምጣት አለበት ነው። አንተን እንትን ደውዪ። የፈለግሽበት ቦታ ጤነኛ እደውላለሁ። የትም ግን አትሄዳትም። ምን ማለት ነው? የትም አንተ እንሂድ በእናትህ። ጨርሰን እንሂድ በቃ። ይኸውልሽ አንቺ ስማኝ፣ ጤነኛ አይደለም አንተ። እንሂድ። አንዴ አዳምጠኝ። አልወሰድክማ። አዳምጠኝ። እሺ ዋማት አይደለም። እንረጋጋ። አልወሰድክማ። የለብህማ። በስነ ስርዓት አስረዳኝ። ነገር አልወሰድኩም። አንቺ ደግሞ ጓም ማለት አይደለም። ወስደሃል። አልወሰድኩም። አንተ ምንም እንደማይተዋወቅ ሰው አትሁን። ወይኔ ጀሚል፣ ኧረ በእናትህ ተው። ቢያንስ ከዚህ በፊት ጥሩ ሲጀመር ማለት ነው። እኔ መንገዳችን ነው እኮ እንሂድ በቃ። ወደ ስፖርት ቤት ልንሄድ የጠራሁት። እሺ እኮ እንሂድ አልኩህ እኮ። እሺ እንሄዳለን። ስለዚህ ችግር የለውም። አንተን በምጠይቅ መንገድ እጠይቃለሁ። እዚሁ ቁም። ስልክ ስጠኝ አንዴ ልደውል። በራስህ ስልክ ታስፈራራኛለሽ። ስልክ አያስደውልም። ስልክ ስጠኝ። ለምንድን ነው አንተ እሺ ብለህ የማትሄው? ወይስ ትተዋወቃለህ? የትም አትሄዱም። አንተ የምታውቀው ከሆነ ተቀበልልኝ። የትም አትሄድም። ዛሬ የትም አትሄድም። እኔ ችግር የለውም። እኔ ስልኬ ሳንቲም ስለሌለው ነው። ወይ አስደውለኝ። ለምንድን ነው የማስደውልሽ? ሌላ ሰው ለምን ይሰበሰባል? ሰው ተሳስተሽ ነው። ወይኔ ሰው ከተሳሳተሽ ችግር የለውም። እኔ አይደለም ጓደኛህ ነው አይደል? አዎ ጓደኛዬ ነው። ጀሚል ነው አይደል? ስለዚህ ምንድን ነው እንደማይተዋወቅ ሰው የምትሆነው አንተ? አንቺ እኔ እኮ አይቼሽ አላውቅም። ምን ሆነሻል? እኔ አይደለሽ? ኧረ ቢስ
ቢስሚላ በዚህ መጠን ከሆነ ከዚህ በኋላ እኔ ትምህርት ይሆነኛል። ግን የአሁኑን ማለት ነው ብሬን ብቻ ነው ፈልገው ሌላ ነገር አልፈልግም። ስለምን ብር ነው ብር የምትይው? ሆነኛ አጋጭተን ከፍላለች። በቃ አንሰጥ ብዙ ብር አንተ ጤነኛ አይደለም እንዴ? እኔ በዚህ ሰዓት አናግረኝ ሲጀምር እኔ አንተ ናረል እዚህ ጠራኝ። እኔ ምንም ማቆ ነገር የለም አይደል? እዚህ ጠራ አለመምጣት ትችላለህ ከፈለክ ጠራኝ አትበል። አለመምጣት ባለ እንደዚህ የምትለው አለመምጣት ትችላለህ ከፈለክ ምን አገባኝ? እሺ ያናደኛ እንዴ? እየሰማሽ ዘመኔ መንገድ ፈጭልኝ። አሁን እኔ ስልኬ አላስደውል ብሎኝ ነው ወይ ስልክ አስደውለኝ ወይም ብሬን ተቀበልልኝ። የፈለግበት አስደውለኝ ወይ ተቀበልልኝ ወይ ስልክ አስደውለኝ። የትም አትሄድም፣ የትም አትሄድም። ጤነኛ አይደለም እንዴ? አንተ እንሂድ ዝም ብለህ አስደውለኝ። እኔ ስልክ አላስደውል ብሎኝ ነው። የት ነው የምትደውል? እደውላለሁ፣ ችግር የለውም። ሀቀኛ ከሆንክ በቃ አስረዳትና እንሂድ። በቃ አስረዳኝ። እሺ አሁን ምንድን ነው የምፈልገው? በቃ አስረዳ። አንቺ ብሬን ነው ሌላ እኔ ካንተ ምንም አይቼሽ አላውቅም። ወይኔ ጀሚል ተው። ነገ ምናልባት ስሜማ ነግሮሽ ነው ጀሚል የምትይው። ጤነኛ አይደለሽም አንቺ። ስምክ አይደለም ስምክ ነው አይደለም ስምክ ነው አይደለም። ከዚህ በፊት እንተዋወቃለን። አይ አሁን በሱ ፊት ነገሩን እንትን ለማለት እየሞከርክ ከሆነ እኔ ዛሬ ብሬን ሳትሰጠኝ የትም አትሄድም። ስለዚህ ብሬን ስጠኝና ከፈለጋችሁ መሄድ ትችላላችሁ። ብር ነው የምፈልገው። የምን ብር? የወሰድክበት ምንም ብር የለኝም። ብር ፈልገሽ እኔ ጋር ምንም ብር የለም። እየሰማሽ ነው? አንቺ ልጆች እያለኩ ነው። ስለዚህ ሰው እያየኝ ስለሆነ እንሂድበት። አንተ ቀልድ ነው ያዝከው ነገር መሰለኝ እያወራል። በቃ እንሂዳለን። በቃ ገንዘብ ምን ሰው ገንዘብ ምን ያደርግልሃል? አንተ ጋር ተጋጨክ። ብቻ ጓት ነው ስጣት በቃ ካለ በሰው ልጅ ነው ተዋወቃላችሁ። አሁን እኔ የምፈልገው ብሬን ነው። ለምንድን ነው እናንተ የምትጨቃጨቁት? የምታስማማን ከሆነ አስማማንና ብሬን ይስጠኝ። እኔ ምን አቅለታ ነው? መንገር ማለፍ አይቻልም። መንገር ማለፍ አልችልም። እኔ ልሂድ መንገር ማለፍ አልችልም። እኔ ልሂድ እኔ ዞር ካልኩኝ ተወራ እኔ ይኸውልህ ስልኬ ስለማያስደውል ነው ወይ ስልኬ ደውላለሁ። ችግር የለውም። እኛ አይደለችም። እኔ ልላችሁ ትስማማላችሁ? ምን ማለት ነው? አይ እኔ ስላልኩ ነው የደበረው። ቢያንስ ጓደኛው ነህ ብዬ ነው እኮ እኔ አይደለም ጠይቅልኝ የምልህ። አሁንም እኮ ሲመጣ እኔ ሳገኘው ገና ሰው መሰብሰብ አቅቶኝ አይደለም ሰው ሰብስቤ ምናምን ነው አንተ መጠየቅ ያለብህ። ምናልባት እኔ ዞር ስል አንቺ ስለምን ሰው ነው የምታወሪው? ሰው የምትይ ስለዚህ በቃ ሰው እንዲሰበሰብ ሀገር እንዲያይ ካልፈለክ ብሬን ስጠኝ በሰላም። ከዚህ በኋላ እኔ ካንተ ጋር ምንም ነገር አልፈልግም። ከስተምሬ እንድትሆንም አልፈልግም። ምንም አትጠይቅ። ያውኑን ብር እዚህ ጋር መጥቻለሁ። ብቻ ስለጠራኝ ነው የመጣሁት። እኔ ስራ ነው ቀልድ አይደለም። ስለዚህ እንኳን ጠራኸው እኔ ማገኘሁት በዚህ አጋጣሚ ችግር የለውም። እኔ ችግር የለም። ለቅኛ እንዳነኪኝ አሁን ሌላ ችግር ውስጥ ከምገባ ለምን ብሬን አሰጠኝ? ልደውል ይፈለሽ በደው ደውል እዚህ ጋር ኩላ ምናምን አያስፈልግም። ተስማሙና በቃ እኛም ተስማምተን እኮ ብሬን ይስጠኝ። ሰው መጥቶ ፖሊስ ተሰብስቦ ምናምን ደስ አይልም። ሁለተኛ ደግሞ ጀሚል የሴት ብር በላ ሲባል ይደብራል። ለስነት ጀሚል የሴት ብር ዘረፈ ሲባል ይደብራል። አንተ ጋር ጣላል። ምንም ቢሆን አንተ ጋር ጣላል። እየሰማህ ነው? ለምን የምጣለው ከኔ ለምን አንተ አርም የጠራኝ እና እኔ የጠራው ለምን ጓደኛዬ ስለሆንክ ነው የጠራው። ሁሌም የምጠራ ሌላ ጊዜ ለምን እንደዚህ አትልም? እኔ እሄዳለሁ ጨርስ ከእሷ ጋር ምን ማለት ነው? እኔ አንተ ጓደኛው ነህ ብዬ አክብሬ እኮ አንቺ እየሰማህ ወረዛ እጂ አንተ በጣም እንከባበር ነግሬሃለሁ። እኔ ሰፈር እንዲሰበሰብ ካልፈለክ ብሬን ስጠኝ። መንገዴ ላይ ዞር በይ። አትሄድም፣ ዛሬ አትሄድም። ብሬን ስጠኝ። እኔ ሌላ ጭቅጭቅ ካልፈለክ እደውላለሁ። ብሬን ስጠኝ። በቃ ሰው እንዲሰበሰብ ነው የፈለከው። ችግር የለውም። እኔ አንተ የምትቀበልልኝ ከሆነ ተቀበልልኝ። ሌላ ችግር እንዲፈጠር ካልፈለክ ብሬን ተቀበልልኝ። እኔ አልነበርኩኝ ስትስማሙ አላየው። አንተ ቆይ ምንድነው? ምንም እንደማይታወቅ ሰው በሱ ፊት የምትሆነው ብሬን ለምን አትሰጠኝም? ከሱ ጋር ትተዋወቂያለሽ ነው? እኔና እሱ ከት እንተዋወቃለን። እንኳን በሱ ሰበብ ይሁን አንተንም አገኘው ተደዋውላችሁ ተገር። ስለዚህ ብሬን ስጠኝና ሂዱ። ቆይ አይመለከትም። ነው ቆይ በዳባ አለበት ሰፈር የምትመጣው አንተ አይደል እንደ ጠራኝ? አንተ ጤነኛ አይደል? እኔ እዛ ሰፈር ዳለ። ስለዚህ አሁን ብሬን ብቻ ነው ፈልገው። እናንተ በኋላ ትጨቃጨቃላችሁ። አሁን ብሬን ስጠኝና ሂዱ ከፈለጋችሁ። ብሬን ስጠኝ። አንዴ መንገድ ላይ ያስጠ እኔ ከዚህ በኋላ ችግር የለውም። ትምህርት እኮ ነው፣ ትምህርት ነው። እኔ ከዚህ በኋላ ችግር የለውም። ለሌላ ጊዜ አልሳሳትም። አንዴ ተሳስቻለሁ። እኔ አምኜ ነው አይደለ እንዴ? ቢያንስ እኔ በቃ ጀሚል አንተ ነህ ብዬ ነው። ለማንም እኔ እንደዚህ አላረግም። እሺ ዞር በይ። አንቺ ሲጀመር ዱቤ መስጠት አልነበረብሽም። አንተም ደግሞ ከተበደልክ በኋላ መካድ የለብህም። እኔ ሲጀመር አምኜው አብዬን በማየት ነው ለአንተ እኔ ዱቤ ሰጠው። ለአብዬ ብዬ ነው ባል ነገር አትበይ። በቃ ወይ አንተ እንሂድ። እሺ እንሂድ። አንተ እሺ ነው የሚሄደው። ኧረ ወይኔ ብሬን ስጠኝና ትሄዳላችሁ። መንገድ ላይ ነው ሰው ተሰብስቦ እያየን ነው። በቃ እንሂድ።
ስምብር ነው ያለብህ። ብር አለብኝ አንቺ ነኝ ስም ቀልድ ነው እንዴ? አስካው ምንድነው የምትይው? ስምብር ነው ያለብህ። እሺ አንዱ ዘር ነው ይልኝ አንተ ቆይ ምንድነው ብር ለምንድነው ማሰጠኝ? የምን ብር ነው? ብር እኔ ምንም ብር የለብኝም እያልኩሽ ነው። እኔ ሰፈር መጥቼ እኮ አላውቅም። እሱ ስለጠራኝ ነው። እሱ ደውሎ ምንድነው ዝም የምትለው? አታወራም እንዴ? አንቺ ምንድነው የምትይኝ? አንተ ግን ለብሮ ማን ሄደው እንዴ? እኮ ለምዶ የምታወሪው አንቺ እንደዚህ አትናገሪ። ሲጀመር መልስ ስጠኝ፣ ብሬን ስጠኝ። ወይ ጀመረ ይኸውልሽ፣ በቃ ስጣት ጀሚል፣ በቃ ካለብህ ስጣት። አንቺ ደግሞ ከለብሽ ብቻ አይ ከኔ ጋር ነገር ነው እንደፈለከው። ለምን ነገር ነው ነገር እኮ ብሬን ስጠኝ። እኔ እኮ ሌላ ነገር ምንም አላልኩም። ብሬን ስጠኝ። ስጣትና እንሂድ። እኔ ስሜን ይጠፋ አልፈልግም። ስጣት በቃ ብሩ። አንተ እኔ ምንም ብር የለብኝም። ስጣት ካለ ብር የለብኝም። ስለዚህ ከኔ ጋር ችግር ነው የፈለከው። እንካ ስልክ። ለምንድን ነው ብሬን ማሰጠኝ? ብሬን ለምንድን ነው ማሰጠኝ? እጅን ለቂ እኮ ብሬን ስጠኝ። ልብሱ ለቂና አውሪ በስነ ስርዓት ለቂ። የምን ብር? እኔ ብሬን ነው የምፈልገው። አንተ የምጠይቅልኝ ከሆነ ጠይቅልኝ እኮ ብሬን ስጠኝ። አንተ ምንድን ነው የምትሆነው? እኔ ብሬን ነው የምፈልገው። ብሬን ስጠኝ በቃ እኮ። አንተ ጭራሽ ልመታኝ ነው እንዴ? ልመታኝ ነው? ብሬን ነው የምፈልገው። ብሬን ስጠኝ። እሺ እንሂድ። ስጣትና እንሂድ። እኔ ነገር አልፈልግም። በቃ ብሬን ስጠኝ። ካልሆነ ሰው ነው የምሰበስበው። ብሬን ስጠኝ። ልብስ ይለቅሽ ይሄድበት እኮ እኔ ምንም ነገር አላረገም። ብሬን ብቻ ነው የምፈልገው። ኧረ ሰው እየተሰበሰበ ነው። ሰው እያሰበሰበ ብሬን ስጠኝ። እሺ ለቂ። አንተ ለምንድን ነው ብሬን ማትቀበልልኝ? ኧረ ስጣት በቃ ጀሚ ካለ ሰው እየተሰበሰበ ነው። እኔ አስቀይምሻለሁ። ረፊ እኮ ብሬን ብቻ ነው ፈልገው። እኔ ካንተ ጋር እኮ ምንም ነገር አልፈልግም። ብሬን ብቻ ስጠኝ። ብሬን ስጠኝ። ከዛ በኋላ ሊት ትችላለህ። ተማጀኒ በቃ ስጣትና ሄዳ አንተ ወንዶስ ታስታውቃለህ። ኧረ በእናትህ ዞር በልኝ። እኔ ብር የለብኝም እያልኩሽ ነው። አሰሚም እንዴ? ስለዚህ ከኔ ጋር ችግር ነው የፈለከው? እኔ ሌባ መስልሻለሁ? እኔ እኮ ከኔ ጋር ችግር ነው የፈለከው? ችግር ነው። እኔ በኋላ ግን በሚመጣብህ ነገር እንዳትጸጸት። ረፊ እኔ አንድ የምነግርህ ነገር ማለት ነው። አንተ ናኒ በእናትህ ናኒ የምትቀበልልኝ ከሆነ ተቀበልልኝ። እዚህ ነባቢ ካሜራ ማውጣት ና መልሰው ጀሚ ሲጃን ወረዛ ለበሌ ወረዛ በቃ ጀሚልና እጅን ለቂ ዞር በይ። በቃ እኔ እና እሱ እንተዋወቃለን። ፍራንክ እናርግ ብለን ነው። ፍራንክ ምትራንክ ነው እኮ በቃ ፍራንክ ነው። እሺ ለቂኝ። ካሜራ አለ እዛ ጋር ካሜራ እንደይወጣልን። አርማሽ ምንድነው? በቃ ይቅርታ አንተ ጀመር ማይደረግ ነገር አለ። ለቀኝ ነው እዚህ ነው ያልከኝ። ራስ አይደል እንዴ? ለና በቃ እሺ አሁን እኔ እና እሱ እንተዋወቃለን። ለማንኛውም ካሁን በኋላ እንተዋወቅ ጓደኛ ነው። በቃ ምንድነው ነው? ኧረ ያመረረኝ። በቃ አናግረን አቁምና አናግረን። አንተ ግን ለምን አንተ ነህ ሁሉ ነገር የምታረጋኝ? አንተ ነው ቤተሰቦቻችን እያዩ። አሁን ለማንኛውም ቤተሰቦቻችን እያዩ እንትን በልልን፣ ሰላም በልልን። እኔ ሲጀመር እኮ ደጋግሜ እየጠየኳት ነው። ይሄ ምንድነው እያልኳት ነው። ደጋግሜ እየጠየኳት እኮ እንካ ቤተሰቦቻችን እና ኧረ በቃ ፈታ በል በቃ ፍታ እንዴ። በቃ ጀሚ ሰው ሱቅ እየዘጋን ነው አይደለም? ልብሴ ምናምን ነገር እኮ ሰው እኔ ከዚህ በላይ ስንት ነገር አድርገኛል። ይሄን አንተ ለኔ ብርቅ ከዚህ በላይ ስንት ነገር አድርገኛል። ሁሉም ሰው ሲያልፍ ሲመጣ በሞተር አቁሞ እያዩ መኪና እያዩን አንተ አይደብርም እንዴ? በቃ ጀሚል እንግዲህ ኧረ ዞር በልኝ። በቃ እንግዲህ ጀሚል ይቅርታ እና አሁን ቤተሰቦቻችንን ሰላም በልልን እና ቤታችንን አስተዋውቅልን። ሰርፕራይዝ አድርግ ብዬ ነው ከፈት ስለይ ነበር እስከዛሬም። እንግዲህ ያው ዛሬ በስተመጨረሻ ከፍቻለሁ። እንግዲህ ቤተሰብ እስከዛሬ ክፈት እያለ ጭቅጭቅ ሲያደርገኝ ነበረ፣ ስራ እያለኝ ነበረ፣ እኔ እያለሁልህ እስከመች ብሎኝ ነበረ። ያው ዛሬ ግን ስከፍት ይሁት እንዴት እንደሚሆን አሁን ከጓደኛ አይጠበቅም፣ ደስ ሊለው ነው የሚገባው። እንግዲህ ቤታችንን ማስተዋወቅ እንደዛው። ተው ግን ተው። ሰላም አለይኩም የኛ ውድ ቤተሰቦች፣ የኔ ቤተሰቦች እንዴት ናችሁልኝ? ቤተሰብ እኔ ደህና ነኝ። ልጃችሁ ደንግጫለሁ። ምክንያቱም
የሆነ ነገር እቅድ እንዳለ አውቃለሁ ማለት የሆነ እቅድ እንዳለ አውቃለሁ ግን እሷ ደግሞ በጣም ድርቅ ስትል ምናምን ነገር ለዛ ነው እኔ ደግሞ ትንሽ አልጠበቀም ነው ትንሽ ደካክሞኛልና እሱ ደግሞ ናስኒ ምናምን ነገር ሮጬ የመጣሁት እኔ የሆነ ነገር ልጋበዝ ነው ብያለሁ። ያው ከዚህ በፊት እሱ እንዳለው ምናምን ነገር ቻናል ከፈትለው ነበርና በተደጋጋሚ ቻናል ከፈትለው ነበር። ያው ዛሬ ደግሞ ግን ምን ይደረግ በማይሆን ነገር ቻናል እንትን አለ እኔን አስደንግጠው ምናምን ነገር ነው ቻናል የከፈተው እና ቤተሰቦቼ ይሄ ቻናል የማ ቻናል ነው? ሁለታችን ነው አዲስ ቤት ነው። ሰብስክራይብ አድርጉ። በዚህ ቤት የሁለታችን ቻናል ነው። አንድ ሳንቲም ለገጽታው ነው የምንሰራላችሁ። እሺ ውድ የኛ ቤተሰቦች የተከበራችሁ የኛ ውድ ቤተሰቦች ሁለቱ ቻናል ከፍተዋል። እነዚህ ቻናል ከፍተዋልና ይሄ ቻናል ያው ከዚህ በኋላ ባሉበት ሁለቱ እየሰሩላችሁ እናንተ አሪፍ ስራ ያቀርቡላችኋል። እንደኔ አይደለም እንደኔ እንደዚህ ሰው እንዳታስደነግጡ። አንዳንዴ ብዙ ህመም ያለበት ሰው ሊሆን ይችላል ራሱ ሊስት ይችላል። ቤተሰብ እኔ ያው ስፖርተኛም ስለሆንኩ ህመም የለብኝምና ምክር መስማት ጥሩ ነው። እንግዲህ ምክር ሰምተናል። ህመም የለብኝምና ቤተሰቦቼ ይሄን ቪዲዮ የምታዩ እኔን የምታከብሩኝ የምትወዱኝ ቤተሰቦቼ በቻላችሁት አቅም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሁለቱን እናበረታታቸው። ቤተሰቦቼ እወዳችኋለሁ። አሁን ብንሄድ ቀር ይላል ትሄዳላችሁ። ግን ሰብስክራይብ ላይክ እያደረጋችሁ አበረታቱን። ከዚህ በኋላ ለእናንተ የሚያዝናኑ ቪዲዮዎችን እንጭንላችኋለን። ያስተምራሉ ብለን የምናስበው ጽድት ያለ ቪዲዮ እንሰራላችኋለን። እናንተም ደግሞ አግዙን፣ ከጎናችን ሁኑ። እንወዳችኋለን።